ሰላም ሰላም፣ እንዴት አላችሁ? ሰላማችሁ በያላችሁበት ይብዛ። እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ ማለት እወዳለሁ። ምን አለ መሰላችሁ ቤተሰብ፣ ግመል ውሃ ለመጠጣት ሲፈልግ ማለት ነው ወደ ወንዝ ዳር ይሄድና በርከክ ብሎ የሚፈልገውና የሚበቃውን ያክል ይጠቀምና ይነሳል። በተቃራኒው ደግሞ ለምግብነት የሚፈልገውን ቅጠል ለማግኘት ይንጠራራል። የኑሮ ቀዳዳም ልክ እንደዛው ነው፣ በአንድ ደብዛ አይሰፋም። ልክ ግመሉ ውሃ ለመጠጣት በርከክ እንዳለ ሁሉ ቅጠል ለማግኘት ቀና እንዳለ ሁሉ እኛም ለምንፈልገው ነገር ዝቅ ማለት፣ ከፍ ማለት፣ መውጣት መውረድ ያለ ነው። ስለዚህ በየትኛውም ቦታ፣ በየትኛውም ሰዓት፣ በየትኛውም ጊዜ ቢሆን ለምንፈልገውን ነገር በሙሉ የትኛውንም ጥረት ማድረግ መቻል አለብን። ተስፋ መቁረጥ የሚባል ነገር መታሰብ የለበትም ማለት። ስለዚህ በአዲስ ዓመት አዲስ ጉልበት፣ አዲስ ተስፋ፣ አዲስ አስተሳሰብ ይዘን ለምንፈልገውን ነገር ወደፊት መግፋት አለብን ለማለት ያክል ነው። ሰላማችሁ በያላችሁበት ይብዛላችሁ።